ክርስቲያኖ ሮናልዶ ላይ ሊፈጠር የሚችለው ነገር ይሄ ልጅ ቀድሞ ገብቶት ነበረ። ተመልከቱ እንዴት ሲያደርግ እንደነበረ ይዞት እየገባ የነበረውን ጩጬ ማለት ነው። አሁን እንዝለል ሜዳውን ምናምን ሲለው ምን እንዳለው ተመልከቱ። አይ ኖ አንዘልም፣ እኔ ሴሌብሬት ስታደርግ ደስ የሚለኝ እንደዚህ ነው አለችና ተመልከቱ። ዝም በሉ አትለፍልፉ አትጩ አይነት ነገሩን ማለት ነው። ከዛስ ገብተው ከቆሙ በኋላ ሁሉ ክርስቲያኖ ሮናልዶ ተመችቶት ማለት ነው። እስኪ አሁንም እንደዛው ዝም በሉ በላቸው እያለው ነበር ጩጬው እንደምትመለከቱት። ከዛ ጨዋታው ተጀምሮ እንደምትመለከቱት ማለት ነው ክርስቲያኖ ሮናልዶ ላይ ደጋፊዎቹ ሜሲ እያሉ ሲያላግጡበት ጩጬው ያሳየውን ሴሌብሬሽን ቢያሳይ ደስ ይለኝ ነበር። ነገር ግን በተቃራኒው እንደውም እንደ ሙዚቃ መሳሪያ ተጠቅሞባቸው እስኪ በሉ ምናምን ያለ ሲጨፍርባቸው ነበር ተመልከቱ። ከዚያ በኋላ ሁላ ተጫዋች ሜዳ ውስጥ ነው እየነገነጉት ነበር እንደምትመለከቱት። ግን ለሁሉም የማይመለስ ነውና ክርስቲያኖ ጎል አግብቶ እንደምትመለከቱት ከዚህ በፊት አሳይቶት የማያውቀውን አይነት ሴሌብሬሽን ሲያሳይ ነበር። ሉክ ዋው! እኔ ግን ጩጬው ሲያሳይ የነበረውን ሴሌብሬሽን ቢያሳይ ደስ ይለኝ ነበር፣ ዝም በሉ ብሎ አፋቸውን ስላዘጋቸው። ኤኒዌይስ ይመቻችሁ።